በረከት ገበሬዋ ምን ገጠማት? በብዙዎቻችን ዘንድ በጥንካሬዋና በትጋቷ የምትታወቅ በረከት ገበሬዋ ዛሬ ደክማለች። ትናንት ደህና የነበረች በጥንካሬዋና በትጋቷ የምትታወቅ ብዙ ስራዎችንም የምትሰራ በተለያዩ የሀገሪቷ ክልሎች እየዞረች የእርሻ ስራዎችን የምትሰራና የምትተጋ ሴት ዛሬ ድንገተኛ ነገር እና ያልተጠበቀ ፈተና ገጥሟታል። እርግጥ ነው እቺ ዓለም ተቃራኒ ናት። እኛ ከምናስበውና ከምናቅደው በላይ ድንገት ወደ ህይወታችን የሚመጡ ፈተናዎች በየዕለቱ ይገጥሙናል። ታዲያ በረከትን ምን ገጠማት የሚለውን እናስደምጣችኋለን። እናንተ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎች ስንዘልቅ በረከት ገበሬዋ ባለፉት ጊዜያት እስር ቤት መቆየቷ ይታወቃል። ሁል ጊዜ በረጅም የህይወት ፈተና ውስጥ እንዳደገች የምትናገረው በረከት ገበሬዋ ዛሬም ህይወትን እየተጋፈጠቻት ነው። በእስር ቤት ቆይታ ውስጥ እያለች የደም መርጋት በሽታ እንደያዛት መረጃዎች እየወጡ ነበር። ጉርሻፌጅን ጨምሮ የተለያዩ ትላልቅ ሚዲያዎችም ዘግበው ነበር። ታዲያ ብዙዎችም አስተያየታቸውን ሲሰጡ ይሄ የቆየ በሽታ ቢሆን ነው እንጂ የደም መርጋት በሽታ በድንገት ሊይዝ አይችልም ሲሉ ይናገራሉ። ይህም እንደተሰማ ሳይቆይ በረከት ገበሬዋ ሞታለች የሚል ዜና በሶሻል ሚዲያ ማጨናነቅ ጀመረ። ታዲያ ነገሮችን ለማጣራት ስንሞክር መታመሟ እውነት ሆኖ ሳለ ሕክምና ለማግኘት እየተንቀሳቀሰች እንደሆነና እንዲሁም ሕክምና ላይ መሆኗን አረጋግጠናል። የኢትዮጵያ ሕዝብም ጸሎት እንዲያደርግላት የተማጸነች ሲሆን በዚህ መካከል አሁን ያለችበት ሁኔታ ፈታኝ ቢሆንም የተሻለ ሕክምና ለማግኘት የተሻለ ሀገር ሂዳ እንድትታከም ከኢትዮጵያ ውጪ እንቅስቃሴ መጀመሯን ገልጻለች። ታዲያ የሴቶች አራያ የሆነች ገበሬዋን ፈጣሪ ይማርሽ እያላችሁ መልካም ምኞታችሁን በኮመንት እንድትገልጹ እና ከእውነት የራቀ ወሬ ከመስማት ነገሮችን በማጣራት እንድሰሙ እያልኩኝ አንዳንድ ጊዜ ለጥቅም ብለን ሰዎችን በመግደልና አሉባሌ ስም መስጠት አግባብ ያለመሆኑና በረከትም ሙሉ ጤነኛ ሆና ወደ ስራዋ እንድትመለስ እየተመኘሁ ወደ ቀጣይ መረጃችን ስንዘልቅ አርቲስት ለምለም ኃይለ ሚካኤል የትዳር ስቃይ ወደ ሶሻል ሚዲያ አውጥታለች። በእኛ ኪነጥበብ ቡድን ሚሚ በመባል የምትታወቀው አርቲስቷ ለምለም ኃይለ ሚካኤል ሁለት ልጆቿን ያፈረችበትን ትዳሯን ምን ገጠመው? ከትዳር አጋሯ ወንድማገኝ ጋር ለመለያየት ያበቃቸው ምክንያት ታውቋል። አርቲስቷ እንደገለጸችው ሲንግል ማም ለመባል እያልኩኝ ብዙ ነገሮችን ሲደብቅ ቆይቻለሁ። አሁን ግን ሰልችቶኛል። በትዳር ዓለምም ራሴን ለማግኘት አስቤ በማላውቅበት ቦታ ሆኛለሁ። የስነ ልቦና ድጋፍም ያስፈልገኛል ስትል ወደ ሚዲያ መውጣቷን አስደምጣለች። እናንተ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። አርቲስቷ እንዳጋራችሁ ብዙዎች አርቲስቶች ሲንግል ማምነትን ወጥቶ በአደባባይ የሚናገሩበት በዚህ ጊዜ ሲንግል ማም ለመባል ብዙ ታግያለሁ ትላለች። በአዲስ አበባ ዩኒቨርሲቲ የቲያትሪካል አርት የማስተርስ ዲግሪ ባለቤት የሆነችውና ለትወናና ሙዚቃ ልዩ ፍቅር ያላት የኔ አካል እያለች ያዜመችለት ባሏ ጋር መለያየቷ ታውቋል። በየኛ ድራማ የምናውቃት ለቤቷና ለልጆቿ ብቁ እናት የነበረቿ በትዳርም ከ10 ዓመት በላይ የቆየች አብሮ ለመዝለቅ ቃል የተገባለት ትዳር በድንገት ፈረሰ። የጥበብ ስራዋ ከብዙ ወንዶች ጋር ሲያገናኛት ስለነበረ ባለቤቷ ስራዋን እንድታቆም ብዙ ጊዜ ይጨቀጭቃት እንደነበርም ትገልጻለች። ይህም ለፍቺው ዋነኛ ምክንያት እንደሆነና ይህም በሙያዋና በትዳሯ የተሰጠ ምርጫ ላለፉት 10 ዓመታት በብዙ ጭንቀት ውስጥ እንድትቆይ አድርጓታል። በማህበራዊ ሚዲያ ብዙም የምትታየው ይህቺ አርቲስት በትዳር ውስጥ የገጠማትን ፈተና ለብቻዋ ለመወጣት ብዙ እንደሞከረችም ትገልጻለች። አሁን ግን ለራሷና ለልጆቿ ስትል አዲስ የጥንካሬ ምዕራፍ ላይ ነኝ ስትልም
ገልጻለች። የምንወዳችሁ የዛሬ ጥንቅራችን እዚሁ አበቃ። በቀጣይ በአዲስ መረጃዎች እስከምንገናኝ ሰላም ቆዩልን።